ሰላም ሰላም እንዴት ናችሁ ክብሯትና ክብሯን ውድ የይገደባባይ ስፖርት ኦፊሻል ፔጅ ተከታታዮች እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ብያለሁኝ 26ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትናንት ምሽት በድምቀት ተጀምሯል የተለያዩ ጨዋታዎች ተደርገው ነበር የተለያዩ ውጤቶችም ተመዝግበዋል ትናንት ምሽት ያው ቀዳሚ ጨዋታ የነበረው የቼልሲና የሌድስ ዩናይትድ ጨዋታ ነበረ አስቶን ቪላ እንደዚሁም የትናንትና ምሽት የነበሩትን ጨዋታዎች ላስታውሳችሁ ምናልባት ስታንፎርድ ብሪጅ ላይ ቼልሲ ሊድስ ዩናይትድን አስተናግዶ 2-2 በሆነ ውጤት ማጠናቀቁ የሚታወስ ነው ጃው ፔድሮና ፓልመር ጎሎችን አስቆጥረው ነበረ ሊድስ ላይ በኋላ እንግዲህ ሊድስ ዩናይትድ ባስቆጠራቸው 2 ጎሎች አቻ መለያየት ችሏል 2-2 ከመመራት ተነስቶ ሊድስ ዩናይትድ 2-2 መውጣቱ የሚታወስ ነው ኮል ፓልመር በሁለት ጨዋታ 4 ጎል ያስቆጠረበት ነበር እንግዲህ ይህ ጨዋታ ለአዲሱ አሰልጣኝ ሊያም ሮሲኒየር እንግዲህ ትልቅ ጨዋታ ነው ማለት ይቻላል እስካሁን ሽንፈት አላስተናገዱም በፕሪሚየር ሊጉ ተከታታይ ድላቸውን ማስመዝግበው በመጨረሻም ነጥብ መጣላቸው የሚታወስ ነው ሌላው ተጠባቂ የነበረው ጨዋታ በለንደን ላይ የተደረገው የቶትንሃምና የኒውካስትል ዩናይትድ ጨዋታ ነበረ 2-1 በሆነ ውጤት ከሜዳ ውጪ ተግዞ የነበረው ኒውካስትል ዩናይትድ ቶትንሃምን ማሸነፍ ችሏል እንግዲህ አሰልጣኝ ቶማስ ፍራንክ እጅግ የውጤት ቀውስ ውስጥ ይገኛሉ በርካታ ሳምንታቶችን በሽንፈት እያሳለፉ ይገኛሉ በተለይ የእንግሊዝ ፕሪሚየር ሊግ ለሳቸው ሊሆንላቸው አልቻለም የመጨረሻ ትልቁ ውጤት ልንለው የምንችለው ባሳለፍነው 2 ሳምንት የነበረው ከማንቸስተር ሲቲ ጋር ያደረጉት 2-2 በሆነ ውጤት ያጠናቀቁት ጨዋታ ነበረ ከዛ ሳምንት ዕለት በማንቸስተር ዩናይትድ 2-0 ተሸነፉ እንደዚሁም ደግሞ ትናንት ምሽት በሜዳቸው በኒውካስትል ዩናይትድ በኤዲሃው ኒውካስትል ዩናይትድ ተሸንፈዋል እሳቸው አሁን ላይ ትልቅ ጫና ይገኛሉ ባሳለፍነው ሳምንት የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዋይኒ ማርክ ሩኒ አስተያየቱን ሰጥቶ ነበረ እንግዲህ ቶትናም ሆትስፐር አሁን ላይ ምንም ጥያቄ የለውም ላለመውረድ እየታገለ የሚገኝ ቡድን ሆኗል ነገር ግን አሰልጣኙን አልተቸም ምርጥ አሰልጣኝ አላቸው ተጫዋች ግን የላቸውም በስነ ስርዓት ለቡድኑ ለማሊያ ስሜት ያለው ተጫዋች የለም በአጠቃላይ ትናንትና መሸነፉን ተከትሎ ቶትናም ሆትስፐር 16ኛ ላይ ይገኛል 29 ነጥብ ነው ያለው በጣም አስጊ ደረጃ ላይ ነው የሚገኘው ቶትናም ሆትስፐር የአሰልጣኝ ቶማስ ፍራንክና የቶትናም ሆትስፐር የመለያ ጣፈንታ ወይም ደግሞ የማብቂያ ጊዜያቸው እየተቃረበ ነው የሚሉ በርካታ መላምቶች እየተነግሱ ይገኛሉ አልፎም ግን በአውሮፓ ሻምፒዮንስ ሊግ ደግሞ ጥሩ የውድድር ጊዜን እያሳለፉ ይገኛሉ ወደ ጥለው ማለፉም ገብተዋል ነገር ግን የፕሪሚየር ሊጉ ምንም ርህራሄ ያለው አይመስልም በአጠቃላይ እንግዲህ ሳምንት ደግሞ የፊታችን ቅዳሜ 1 ሰዓት ተኩል ላይ እሁድ ይቅርታ 1 ሰዓት ተኩል ላይ በለንደን ደርቢ ሰሜን ለንደን ደርቢ አርሰናልን የሚያስተናግዱበት ጨዋታ በጣም ተጠባቂ ነው እንደዚሁም ደግሞ የሳቸው መርሃ ግብር በነገራችን ላይ በጣም ከባድ ነው ቀጣይ ቶትናም ሆትስፐር የሚያደርገው መርሃ ግብር እኔ እንጃ አላቅም በጣም ከባድ ነው ለምሳሌ የፊታችን እሁድ ምሽት አርሰናልን ያስተናግዳል በሰሜን ለንደን ደርቢ ቶትናም እንደዚሁ ደግሞ በለንደን ደርቢ ደግሞ ሌላኛውን የለንደን ከተማ ክለብ ፉልሃምን ክራቨን ኮቴጅ ላይ ይገጥማል ቶትናም ሆትስፐር ከዛ ደግሞ ክሪስታል ፓላስን በሜዳው ያስተናግዳል ከዛ ይቀጥልና ሊቨርፑልን አንፊልድ ላይ ከዛ ኖቲንጋም ፎረስትን ከዛ ሰንደርላንድን እያለ ብራይተን እያለ ይቀጥላል የሚቀጥሉት 6 መርሃ ግብሮች ለአሰልጣኝ ቶማስ ፍራንክ ራስ ምታት ነው እኔ እንዴት እንደሚወጡትም አላቅም እንግዲህ አሰልጣኝ ቶማስ ፍራንክ በጣም ጥሩ አሰልጣኝ ናቸው ግን አልሆነላቸውም በቶትናም ሆትስፐር በእንግሊዝ ፕሪሚየር ሊግ በአጠቃላይ ትናንት ምሽትም ሽንፈት አስተናግደዋል የውድድር ዓመቱ ለሳቸው ጥሩ የሚባል ጊዜ
አይደለም ብዬ ገምታለሁ። በፕሪሚየር ሊጉ በጣም አስጊ ደረጃ ላይ ነው የሚገኙት ቶተንሃም ሆትስፐሮች። በአጠቃላይ እንግዲህ በውድድር ዓመቱ ላይ የአሰልጣኝ ቶማስ ፍራንኩ ቶተንሃም ሆትስፐር 11 ይሆን ሽንፈት ነው የደረሰበት። 11 ጊዜ ተሸንፈዋል፣ 8 ጊዜያቸው አጥተዋል። በጣም በጣም የተለየ ነው ማለት ይቻላል። እንግዲህ ወደ ሌሎች መርሃ ግብሮች እንለፍ። ደግሞ ትናንት ምሽት ያው ሌላው ተጠባቂ የነበረው ወደ ለንደን አቅንቶ የነበረው ማንቸስተር ዩናይትድ አቻ ተለያይቷል። የምታስታውሱት ነው። አንድ አቻ የአልሸነፍ ባይነት ሚናውንም አሁንም እያስቀጠለ ይገኛል። ማንቸስተር ዩናይትድ ለተከታታይ 4 የሊጉ መርሃ ግብር ላይ በአዲሱ አሰልጣኝ ማይክል ካሪክ እየተመራ ማንቸስተር ዩናይትድ እስካሁን ሽንፈት አላስተናገደም። 5ኛውን ደግሞ የዌስትሃም ጨዋታ 1-1 በሆነ ውጤት አጠናቋል። እስከ 94ኛው ደቂቃ ድረስ 1-0 እየተመራ ነበረ። ቤንጃሚን ሼሽኮ ተቀይሮ ገብቶ ባስቆጠራት ወሳኝ ነጥብ ይዘው እንዲመጡ አድርጓቸዋል። 1-1 ለማንቸስተር ዩናይትድ ይሄ ክፉ ውጤት አይደለም፣ መጥፎ የሚባል ውጤት አይደለም። ምክንያቱም ከለመዱት 3 ነጥብ አኳያ 2 ነጥብ ማጣታቸው ጥያቄ ሊሆን ይችላል እንጂ ለማንቸስተር ዩናይትድ መጋራቱ፣ ተከባብሮ መለያየቱ ከዌስትሃም ጋር ጥሩ ነው። ምክንያቱም የኑኖ ስፕሪቶ ሳንቶ ቡድን ዌስትሃም ላለመውረድ የሚታገል ቡድን ነው፣ ጠንካራ ቡድን ነው። በአጠቃላይ እንግዲህ የአልሸነፍ ባይነቱን ማንቸስተር ዩናይትድ አሳይቷል። አሁንም ማንቸስተር ዩናይትድ እምቢ ሽንፈት ብሏል። በቀጣይ እንግዲህ ሌሎች መርሃ ግብሮችንም የሚያደርግ ይሆናል። ከጨዋታው በኋላ አሰልጣኝ ማይክል ካሪክ እንደተናገሩት ያው እንደ ቀደምቶቹ እንደ 4 ጨዋታዎች ጥሩ ተጫውተናል ማለት አንችልም። ነገር ግን ውጤቱ አስጠብቀን መውጣት ችለናል። ቢያንስ 1-1 ተለያይተናል። ለእኛም ለቤንጃሚን ሼሽኮ ደግሞ ጥሩ ነው። ምክንያቱም ባለቀ ደቂቃ ማስቆጠር ምን እንደሆነ ስለማቀው ነው። ፈርጊ ታይምን ስለሚያውቀው እሱ ባለፈው የምታስታውሱት ከሆነ ፉልሃም ላይ ያስቆጠራት የመጨረሻ ደቂቃ ማንቸስተር ዩናይትድን ከአቻነት ያዳነች 3 ነጥብ ይዞ እንዲወጣ ያደረገ ነው። አሁን ደግሞ ከሽንፈት ያዳነውን ጎል ቤንጃሚን ሼሽኮ ማስቆጠር ችሏል። የፊታችን ሰኞ ምሽት ላይ ማንቸስተር ዩናይትድ ኤቨርተንን የሚገጥም ይሆናል ከሜዳ ውጭ ተጉዞ። በአጠቃላይ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች በጣም 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 ጥሩ የውድድር ጊዜን እንድናሳልፍ እንድናይ አድርገውናል። ዛሬ ምሽት ብዙ ተጠባቂ ጨዋታዎች አሉ። ከ4:30 ጀምሮ የሚደረጉ ወሳኝ መርሃ ግብሮች አሉ። በቪላ ፓርክ የኡናይ ኤምሬው አስቶን ቪላ ብራይተንን የሚያስተናግድበት ጨዋታ ከወዲሁ የሚጠበቅ ነው። ክሪስታል ፓላስ ከበርንሌይ እንደዚሁ የሚያደርጉት ጨዋታ ይጠበቃል። ኖቲንጋም ፎረስት ከወልቭስ፣ ሰንደርላንድ ከሊቨርፑል የሚያደርጉት ጨዋታ በስታዲየም ኦፍ ላይት የሚደረገው ይህ ወሳኝ መርሃ ግብር እንግዲህ ለሊቨርፑልም ለሰንደርላንድም ጥሩ ነው ብዬ ገምታለሁ። ተጠባቂው ትልቁ ጨዋታ የሚባለው ኢትሃድ ላይ የሚደረገው የማንቸስተር ሲቲና የፉልሃም ጨዋታ እንደዚሁ ተጠባቂ ነው። ዛሬ ወሳኝ መርሃ ግብር የሚያደርገው ሲቲ ይህንን ጨዋታ የሚያሸንፍ ከሆነ ከመሪው አርሰናል በ3 ነጥብ ልዩነቱን ያጠባል ማለት ነው። ይሄ ማለት ማንቸስተር ሲቲ የ3 ነጥብ ልዩነት ይዞ ከገባ ለአርሰናል ትልቅ ጫና ውስጥ እንዲከተው ያደርገዋል። ኢትሃድ ላይ ወሳኝ ጨዋታ ዛሬ ምሽት 4:30 የሚያደርገው ማንቸስተር ሲቲ የአሰልጣኝ ማርኮ ሲልቫውን ፉልሃምን ካሸነፈ ለአርሰናል ጫና ነው ብዬ ገምታለሁ። ምክንያቱም እሁድ ምሽት ወደ አንፊልድ ተጉዞ ወሳኝ 3 ነጥብ ይዞ ያሳካው ማንቸስተር ሲቲ በሜዳው ያን ያህል ይቸገራል ብዬ አላምንም። ያው ፉልሃምም እንደምታስታውሱት ለማንቸስተር ሲቲ የሚተኛ ቡድን አይደለም። የመጀመሪያው መርሃ ግብር ላይ ክራቨን ኮቴጅ ላይ 9 ጎሎች የተቆጠሩበት ማንቸስተር ሲቲ በግድያ 5-4 ያሸነፈበት የ2025-26 የውድድር ዘመን የፕሪሚየር ሊጉ ምርጥ ጨዋታ የተባለለት መርሃ ግብር እንደሆነ ብዙዎቻችን እናስታውሳለን ብዬ ገምታለሁ። ዛሬ ምሽትም ከዛም የማይተናነስ ምርጥ ጨዋታ እናያለን ብዬ ገምታለሁ። በአጠቃላይ ዛሬ ምሽት
የሚደረጉ ወደ 5 መርሃ ግብሮች አሉ። ከ5ቱ መርሃ ግብሮች እንግዲህ 3ቱም መርሃ ግብሮች በጣም የሚጠበቁ ናቸው። ነገ ምሽት ደግሞ አርሰናል የሊጉ መሪ አርሰናል 5 ሰዓት ላይ የሚያደርገው ጨዋታ ከወዲሁ የሚጠበቅ ነው። ጌት ኮሚኒቲ ስቴዲየም የሚያደርገው ከብሬንትፎርድ ጋር የሚያደርገው ጨዋታ ወሳኝ ነው ብዬ ገምታለሁ። ነገ ጠዋት ደግሞ ስንገናኝ የዛሬ ምሽት ላይ የሚደረጉት ጨዋታዎች ነጥባቸውን ከጨዋታው በኋላ ምን ተባለ የሚሉት ነገሮች አብረን በደንብ እንወያይበታለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ከወዲሁ እንድትተባበሩን እንጠይቃለን። እናመሰግናለን።